እንኳን ወደ ቻናላችን በሰላም መጣችሁ። የጭንቅላታችሁን ጥንካሬ አስተውሎታችሁንም ለመፈተን የተመራረጡ 10 ጥያቄዎችን አዘጋጅተንላችኋል። መጀመሪያ ላይ ያሉትን ጥያቄዎች ስለመለሳችሁ ብዙም ደስ አይበላችሁ። ጠንካራዎቹ ጥያቄዎች ያሉት ወደ መጨረሻ ነው። እነሱን መመለስ ብልህ ያስብላል። ስለዚህ ብልሃታችሁ እስከ መጨረሻው ሆናችሁ ተመልከቱ። እነዚህ 3 እንግዶች በአንድ ክፍል ውስጥ እንዲጠብቁ ተነግሯቸዋል። ነገር ግን ከሶስቱ አንዱ እጅግ በረደኝ እያለ ነው። ማን ይመስላችኋል የበረደው? 10 ሰከንድ አላችሁ። በትክክል ይህ ሰው እንደበረደው በምን እንደምታውቁ ታውቃላችሁ? አጠገቡ ጋር ያለውን ሻማ እዩ። ንፋስ እጅግ እያስቸገረው ነው። ይህ ሰው ንፋስ በጣም እየመታው ነው ማለት ነው። ቀጣይ ጥያቄ፣ ከነዚህ 3 ልጆች መሃል አንደኛዋ ልጅ ልጆቹን ሳይተኙ ሌሊቱን ሙሉ ስታጫውታቸው አድራ ቀን ላይ ነው ልጆቹ የተኙ። ማን ይመስላችኋል? 10 ሰከንድ አላችሁ። ሃን ያለ በትክክል አግኝቶታል። ምክንያቱም ተሳቃና ተሸማቃ ወላጆቿ ፊት ቀርባለች። እሷ ናት ሌሊቱን ሙሉ ልጆቹን ጣፋጭ ስታበላ ስታጫውት ያቆየቻቸው። ቀጣይ ጥያቄ፣ በ10 ሰከንድ ውስጥ እዚህ ላይብረሪ ውስጥ የተደበቁ 5 ላጲሶችን ፈልጉ። በትክክል እዚህ ጋር እንዲሁም እዚህ ጋር ካላችሁ በትክክል አግኝታችሁታል። ቀጣይ ጥያቄ፣ በዚህ በረዷማ ቦታ ላይ አንድ ወንጀል ተፈጽሟል። ስለ ወንጀሉም ለማጣራት አንድ መርማሪ በቦታው ላይ ተገኝቷል። ስለ ሁኔታውም አንድ ሰው እየጠየቀ ነው። ይህም ሰው ስለ ሁኔታው እያስረዳ ነው። እዚህ ቤቱ ውስጥ እንደሚኖር ብዙ ጊዜም እዚህ እንደነበረ ነገረው። እውነቱን ይመስላችኋል? 10 ሰከንድ አላችሁ። በትክክል ይህ ሰው ውሸቱን ነው። አሁን ነው የመጣው። የቤቱም መስኮት ተመልከቱ። በውስጥ በኩል ሙቀት ቢኖር ኖሮ የቤቱ መስኮት ላይ እንደዚህ በረዶ አይጋግርም ነበር። ዋሽቷል ማለት ነው። ቀጣይ ጥያቄ፣ ከነዚህ 2 ወጣቶች መሃል አንደኛው ወጣት አርቲፊሻል ነው ወይም በኤአይ የሚታዘዝ ሮቦት ነው። ማን ይመስላችኋል? 10 ሰከንድ አላችሁ። በትክክል ተመልክታችሁታል። ፈጽሞ ሰው ይመስላል እንጂ ሰውነቱ ላይ ምንም ጭረት እንዲሁም ምልክት የለውም። ሃንግን ስትመለከቱ ፊቱ ላይ ያለው ጠባሳ ሰው የመሆኑ ምልክት ነው። ቀጣይ ጥያቄ፣ እዚህ የትምህርት ቤት ጠረጴዛ ላይ አንድ ሰው ይህንን ስዕል ስሏል። ማን ይመስላችኋል ስዕሉን የሳለው? በ10 ሰከንድ ውስጥ ፈልጉት። በትክክል ይሄን ልጅ ተመልክታችሁታል። እጁ ስር የደበቀውን የቀለም ምልክት ተመልከቱ። ከተሳለው ስዕል ጋር ይመሳሰላል። እሱ ነው ማለት ነው ለስዕሉ ተጠያቂ። ባለጌ የሆንክ ልጅ በላጽዳሁን። ቀጣይ ጥያቄ፣ ከነዚህ 3 ሌቦች መሃል አንደኛው ሌባ አይደለም፣ ፖሊስ ነው። ሌባ መስሎ ግን ከሌቦቹ ጋር ተቀላቅሎ እየሰለለ ይገኛል። ማን ይመስላችኋል? 10 ሰከንድ አላችሁ። በትክክል ሸሚዙ ቁልፍ ላይ ተመልክታችሁታል። የተገጠመ ካሜራ ሁኔታውን በሙሉ ቁልጭ አድርጎ እየቀረጸ ይገኛል። ይህ ሰው ፖሊስ ነው። ምን ያህሉን መለሳችሁ? ምን ያህሉስ ከበዳችሁ? እስቲ ኮሜንት ላይ ያሳውቁ። ቀጣይ ጥያቄ፣ ከነዚህ 4 ተማሪዎች መሃል አንዱ ዝቅተኛ ማርክ ነው ያመጣው። ይህንንም ለቤተሰቦቹ ማሳየት ስላልፈለገ ደብቋል። ማን ይመስላችኋል? 10 ሰከንድ አላችሁ። በትክክል ጉዳዩ በትክክል ይታያል። ያን ያህል ከባድ ጥያቄ አይደለም። ይህ ልጅ ነው። ቀጣይ ጥያቄ፣ ከነዚህ 4 ጓደኛሞች መሃል አንድ ልጅ ይህንን ጥንቸል መሳይ ፍጡር ወደ ውጭ እንዲወጣ በሩን ከፍተው ረስተውታል። ማን ይመስላችኋል? በ10 ሰከንድ ውስጥ ፈልጋችሁ አግኙ። በትክክል እሷ ናት እሱን ያስወጣችው። ቤት ውስጥ ያለው የሰጋቱራ ፍርፋሪ እሷም ሰውነት ላይ ይታያል።
ልብሷ ላይ ያለው ማለቴ ነው። በይ አሁን ይዘሽ አስገቢው እንዳያመልጥ፣ ቶሎ በይ። ቀጣይ ጥያቄ፣ እናንተ ብትሆኑ ይህንን ሰው የያዛችሁት ምን ትመርጣላችሁ? አስተምራችሁ ትለቁታላችሁ ወይስ ታስሩታላችሁ? በ10 ሰከንድ ውስጥ ምላሻችሁን አሰላስላችሁ እስቲ ኮሜንት ላይ ያሳውቁኝ። መልሱን ለእናንተ ተውላችኋለሁ። ጥያቄዎቹ እንዴት ነበሩ? ያስተሳሰባችሁን አድማስ በጥልቀት እንደፈተኑ በጣም እርግጠኛ ነኝ። ይህንን የመሰሉ ፈታኝ ጥያቄዎች ከፈለጋችሁ ላይክ እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። መልካም ቀን።